በአንድ ዘመን በአንድ መንደር የሚኖሩ ሁለት ሰዎች ነበሩ። አንደኛው በጣም ደግ፣ ታማኝ፣ ጨዋና ቤተሰቦቹን የሚረዳ በስነ ምግባሩ ታማኝና ስርዓት ያለው ሰውንም እግዚአብሔርንም የሚፈራ ሰው ነበር። አንደኛው ደግሞ የእርሱ ተቃራኒ ሆኖ በጣም አስቸጋሪ፣ ተሳዳቢ፣ ዘራፊ፣ ቀማኛና ሌባ፣ አመንዝራንና ሰዎችን ያሰለቸ ክፉ ሰው ነበር። እነዚህ ሰዎች ባሉበት መንደር አንድ ነገር ሆነ። ያ ሌባና ቀማኛ አጭበርባሪው ሰው ተይዞ በእስር ቤት ለረጅም ጊዜ ተፈርዶበት በእስር ቤት ተቀምጦ ነበር። ልክ እንደዛው ደግሞ ምንም የማይሰራው ፈጣሪን የሚፈራው ታማኝና ለሰው ልጆች ሁሉ አዛኝ የሆነው ሰው ድንገት ፍርዱ በተዛባ ፍርድ ተይዞ ለፍርድ መንግስት ወይንም ደግሞ በወቅቱ የነበረው ባለስልጣን እጅ ላይ ቀረበ። እንደዚህም እያለ ይጠይቅ ነበር። ዳኛው ፈትኜ አይቻለሁ፣ የእሱን መሰረት ከታች ጀምሮ ስመለከት ታማኝና ጨዋ፣ ሰዎችን የሚረዳ ለሰው አዛኝ ነው። ስለዚህ እኔ ጥፋት ስላላገኘውበት ይህንን ሰው ፈትቼ ልለቀው ወስኛለሁ ብሎ ለህዝቡ አሳወቀ። ህዝቡም በታላቅ ጩኸት በፍጹም ይሄን ሰው አንፈልገውም፣ አስወግደው፣ ግደለው እያለ መጮህ ጀመረ። በዚህ አይነት ሁኔታ እያለ ሰዎች የሚጠይቁትን የሚጮሁበትን ጩኸት ሰምቶ ያልፈራው ያልደነገጠው ሰው በልቡ አንድ ነገር እያለ እንደነበር ይመሰክርበት ጀመር። ምንድን ነው የሚለው? እንዲፈታ የሚፈልገው ያንን አመፀኛ፣ ቀማኛ፣ ሌባ ሰው ከእስር ቤት እንዲወጣ፣ ነፃ እንዲሆን፣ እርሱ እንዲታሰር ሙሉ ፈቃደኛ ነበር። ምክንያቱም ለሰው ልጆች መልካም በማድረግ የታወቀ ስለነበር። በእንደዚህ አይነት መንገድ የመጽሐፍ ቅዱስ ክፍል ማርቆስ ወንጌል ምዕራፍ 15 ከ12 እስከ 15 ያለውን ብንመለከት ይህንን ያወራሁላችሁን ታሪክ እናያለን። ጌታ ኢየሱስ ክርስቶስ በደለኞች ሆነን፣ ኃጢአተኞች ሆነን፣ አስቸጋሪዎች ሆነን ሳለን እርሱ ግን ስለኛ እርግማን ሆነ፣ ስለኛ እርኩስ ተባለ፣ ስለኛ ተገረፈ፣ ተሰቀለ፣ በመጨረሻ ሞተ። ሞቶ ግን አልቀረም፣ እርሱ ተነሳ። ዛሬ ባላችሁበት ይህንን ቃል እየሰማችሁ ሁሉ እኛ ማንን? ኃጢአተኞች፣ ደካሞች፣ በደለኞች እስካሁንም ያለነው በእንደዚህ አይነት ስርዓት ውስጥ ከሆነ ክርስቶስ ይወደናል። ኑ ወደ እርሱ። ስለኛ እርሱ ሞተዋል። የዘላለምን ሕይወት ሰጥቶናል። ለምን ጊዜ እንፈጃለን? ላዳነን፣ ለስራታችንን ለፈታ ለክርስቶስ እጅ መስጠት ይሆንልን። ሻሎም፣ ተባረኩ።